አንድን ሰው የማሳመን ብቃታችሁን እንዴት ማዳበር ትችላላችሁ? አሁን ስለ ፐርሱዌሽን ስኪልስ ነው ምነግራችሁ። ስለ ፐርሱዌሽን ወይም ደግሞ አንድን ሰው ለማሳመን መረዳት የሚገባችሁ ነገር፣ ሰው ሁሉ ስለ ራሱ ነው የሚያስበው። ፒፕል አር ሰልፍ ሴንተርድ። አንድ ነገር ለአንድ ሰው ለመሸጥ ወይም ደግሞ ለማሳመን ብትፈልጉ ያንን ሰው አተኩራችሁ ነው ስትራቴጂያችሁን መንደፍ ያለባችሁ። ሰው ሁሉም ሰው ሰልፍ ሴንተርድ እና ኢጎይስቲክ እንደሆነ ልትረዱት ይገባል። አንድ ነገር ለመሸጥ ወይም ደግሞ ለአንድ ሰው አንድን ሀሳብ ለማሳመን ስትፈልጉ ያንን ሰው ሆናችሁ ማሰብ አለባችሁ። ራሳችሁን ስለ ራሳችሁ ስሜትና አስተሳሰብ ከማውራት ይልቅ ስለዛ ሰው ስሜትና አስተሳሰብ ማውራት አለባችሁ። የዛን ሰውን ህይወት መኖር መጀመር አለባችሁ። ያንን ሰው ብትሆኑ ምን ነገሮችን ትፈልጉ ነበር? ምን ነገሮች ናቸው የሚያሳስቧችሁ? ምን ነገሮች ናቸው ፍላጎቶቻችሁን የሚጨምሩት? የምን ነገሮች ፍላጎት ነው ያሏችሁ? ሰው የዛን ሰው ዋንትስ ኤንድ ኒድስ ለይታችሁ ማወቅ አለባችሁ። አንድ ምሳሌ ሰጣችኋለሁ። ለአንድ አርሶ አደር አንድን እቃ ለእርሻው የሚረዳውን እቃ ለመሸጥ ብትፈልጉ ወይም ደግሞ እንደሚያስፈልገው ልታሳምኑት ብትፈልጉ ስለ ራሳችሁ አስተሳሰብ ወይም ደግሞ ስለ ቴክኖሎጂ ወይም ደግሞ ስለ ሳይንሱ አይደለም የምታስረዱት። ያንን አርሶ አደር ሆናችሁ ነው ማሰብ ያለባችሁ። የዛን አርሶ አደር ህይወት ብትኖሩ ኖሮ ምን ነገሮችን ትፈልጉ ነበር? ምን ነገሮች ይገዟችሁ ነበር? የዛን ሰውን ስሜት የዛን ሰውን ህይወት በመረዳት ነው አንድን ሰው ማሳመን ኦር ፐርስዌድ ማድረግ የምትችሉት። ኤምፓቲ በጣም አስፈላጊ ነገር እንደሆነ ሊገባችሁ ይገባል። ከራሳችሁ ላይፍ ከራሳችሁ ስሜት ወጥታችሁ የዛን ሰውን ስሜትና የዛን ሰውን ህይወት መረዳት መጀመር አለባችሁ። ያኔ ማንንም ሰው ማሳመን በጣም ቀላል ነው የሚሆንላችሁ። ጤና ይስጥልኝ። እኔ ውብአለም ሜንቶር ነኝ። ሳይኮሎጂና የፍልስፍና ጥናት ያለኝ ሲሆን አሁን ላይ በግል ዌብሳይቴ webclass.com የሜንቶርሺፕ ፕሮግራም እየሰጠው እገኛለሁ። አጠቃላይ የስብዕና ግንባታ ስልጠና በግል ዌብሳይቴ webclass.com ማግኘት ትችላላችሁ። webclass.com ሊንኩን ባዮ ላይ አሊያም ጉግል ላይ webclass.com ብላችሁ ሰርች ብታረጉ ዌብሳይቴን ልታገኙ ትችላላችሁ። ሜንቶርሺፕ መውሰዳችሁን እንዳትረሱ። ውብአለም አትዋሽም፣ ውብአለም ነገረችኝ እንዳትሉ።